ቅዱሳን በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ ወደፊታችሁ የመጣው አጠር ያለች መልእክት ለማስተላለፍ ነው። የመልእክቱን ክፍል የሚገኘው ዮሐንስ ወንጌል ምዕራፍ 8 ከቁጥር 2 እስከ 11 ባለው ነው። ክፍሉ በኢየሱስ ስም አነባለሁ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦ የሚያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቆመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉት እንዲወገሩ በሕግ አዘዘ። አንተስ ስለ እርሷ ምን ትላለህ አሉት። የሚከሱበትን እንዲያገኙ ሊፈትኑት ይህንን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምሮ እስከ ኋለኞች አንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾች ወዴት አሉ? የፈረደብሽስ የለምን አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት ይላል። ክብር ለእግዚአብሔር ይሁን። እነዚህ ከሳሾች ሴትዮዋን ይዘው ወደ ኢየሱስ ሲመጡ ሴትዮዋ ኃጢአት መስራቷ የሙሴ ሕግ መጣሱ አስጨንቋቸው ሳይሆን እሷን በር አድርገው መጠቀሚያ አድርገው ጌታ ኢየሱስ ክርስቶስን ሊፈትኑት ነው። የሚከሱበትን ነገር እሱ ላይ ያገኙ እንደሆነ ኢየሱስን ሊፈትኑት፣ እሷን ደግሞ በኃጢአት እጅ ከፍንጅ ስለያዟት እየከሰሷት ነው የመጡት። ሁለት ነገር ይዘው ነው የመጡት እና እሷ ኦልሬዲ ተይዛለች፣ ተከሳለች። ፍርድ ነው። ፍርዱ ደግሞ የሙሴ ሕግ ነው፣ የሚታወቅ ነው። በድንጋይ መወገር ነው ለሷ። ኢየሱስን ደግሞ ሊፈትኑትና በፈተናቸው ኢየሱስ ከወደቀ እሱንም ሊከሱት ነው። ቀጥሎ ደግሞ ፍርድ ተደርጎበት ሊያስወግዱት ነው አላማቸው። ጌታ ኢየሱስ ክርስቶስ ይህን ስለሚያውቅ እሷንም ከነዚህ ከሳሾች እጅ ሊታደግ ራሱም ደግሞ እነሱ ካመጡት ፈታኝ ከሆነ ጥያቄያቸው ሊያከሽፍ አንድ የጥበብ ቃል ብቻ ነው የተናገረው። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የእኛን ጥያቄ ለመመለስ የህይወታችንን ብዙ ጥያቄዎቻችንን ለመመለስ የሚጠቀመው አንድ መልስ ብቻ ነው። አንድ የጥበብ ቃል ተናግሮ ጌታ ኢየሱስ ክርስቶስ እችን ሴት ታደጋት። ምን አለ? ደጋግሞ መላልሰው ሲጠይቁት ቀና አለና ከእናንተ መሃል ኃጢአት የሌለበት እርሱ አስቀድሞ በድንጋይ ይውገራት ብሏል። ምክንያቱም እቺ ሴት ኃጢአት መስራቷ እውነት ነው። እጅ ከፍንጅ ተይዛለች። ድካሟ ብዙ ነው። የሙሴ ሕግም ይፈርድባታል። በሮማውያንም ሕግ እቺ ሴት የተያዘች ናት። ማምለጫ የላትም። ተከባለች። በከሳሾች፣ በድንጋይ በያዙ ሰዎች፣ በወጋሪዎች፣ በአስጨናቂዎች፣ በክፉ ነገር። ስለዚህ ማምለጫ ሊሆናት የሚችል ኢየሱስ ክርስቶስ ስለነበረ አንድ ቃል ተናገረ። በዛ ቃል ደግሞ እነዚህ ሰዎች ምን ሆኑ? አንድ በአንድ ከሽማግሌ ጀምሮ እስከ ኋለኛው ድረስ ከሷ ዙሪያ ተበተኑ፣ ሄዱ። ብቻዋን ቀረች። ክብር ለእግዚአብሔር ይሁን። እኔ ለአንዲት ነፍስ እናገራለሁ። በኃጢአትሽ ምክንያት፣ በድካምሽ ምክንያት፣ ባለማስተዋልሽ፣ በሁኔታዎች እግዚአብሔርን እያወቅሽ ወድቀሻል፣ ደክመሻል፣ አቅቶሻል። ነገር ግን ደግሞ በዚህ ሁሉ መሀል ለፍርድ አሳልፎ የማይሰጥሽ ጌታ የጥበብን ቃል ተናግሮ ሊታደግሽ በዚህ ቃል ወደ አንቺ መጥቷል። በጌታ በኢየሱስ ስም ወጋሪዎች እጅ ላይ አትወርቂም። ጌታ ይታደግሻል። ያም የጥበብ ቃል በጌታ በኢየሱስ ስም ወደ አንቺ ይመጣል። መነሳት ይሆንልሻል። ከዛ ደግመሽ ደግሞ ኃጢአትን ባለማድረግ ከጥፋት መንገድ ወጥተሽ እግዚአብሔር በሚፈልገው ጎዳና መሄድ ይሆንልሻል። በጌታ በኢየሱስ ስም የቃሉ መንፈስ ያገኛችኋል። ላመነ ይሆንለታል።